ዓለምን በወጣትነቱ ያንቀጠቀጠ ከግሪክ እስከ ህንድ ድንበር ድረስ ግዛቶቹን በሰይፉ ስር ያንበረከከ ታላቅ ንጉሥ እስክንድር ወይም አሌክሳንደር ዘ ግሬት። እስክንድርን ስናስብ አብዛኛው ዓለም የሚያውቀው የጦር ጀነራልነቱንና የስልጣኔ አባትነቱን ብቻ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብራናዎችና በጥንታውያኑ የመጽሐፍ ቅዱስ ትርጓሜዎች ውስጥ ግን የዚህ ንጉሥ ታሪክ ሌላ ሚስጥራዊና አስደናቂ መልክ አለው። እርሱ በእውነት የእግዚአብሔርን አንድነት የተቀበለ ነቢይና ጻድቅ ንጉሥ ነበር ወይስ አምላክ ነኝ ብሎ የሰበከ መጽሐፍ ቅዱስ ላይ በጥፋት ቀንድነት የተመሰለ አረመኔ? በብራና መጽሐፍቶቻችን ላይ ዜና እስክንድር በሚል ተጽፎ የሚገኘው ምስጢር ምንድን ነው? ዛሬ በእውነት ፈለግ ቻናላችን የታሪክ ሰነዶችንና ጥንታውያን መጽሐፍትን ገልጠን የእስክንድርን እውነተኛ ማንነት እንመረምራለን። ቪዲዮውን እስከ መጨረሻው በመከታተል የእውነትን ፈለግ አብረን እንከተል። እስክንድር በ365 ዓመተ ዓለም ከክርስቶስ ልደት በፊት ወይም በ4ኛው ሴንቸሪ ቢሲ በግሪክ መቄዶንያ ተወለደ። አባቱ ንጉሥ ፊልጶስ ሁለተኛ ወይም ፊሊፕ ዘ2 ኦፍ መኬዶን ሲሆን መምህሩ ደግሞ የዓለማችን ታላቁ ፈላስፋ አርስቶትል ነበር። በ20 ዓመቱ ንጉሥ የሆነው እስክንድር በጥቂት ዓመታት ውስጥ የፋርስን ግዛት በመደርመስ እስከ ግብፅና ህንድ ድረስ ተጓዘ። ነገር ግን የታሪክ ምሁራን እስክንድርን በተለያዩ መንገዶች ይገልጹታል። በግሪክ ታሪክ የኦሎምፐስ አማልክት ልጅ ነኝ ብሎ ያመነ፣ አሞን የተባለውን የግብፅ አምላክ አባቴ ነው ብሎ የተቀበለ ንጉሥ እንደሆነ ይነገራል። መጽሐፍ ቅዱስ ስለ እስክንድር ምን ይላል? በ6ኛው ክፍለ ዘመን ከክርስቶስ ልደት በፊት ወይም በ6ኛው ሴንቸሪ ቢሲ የተጻፈው የዳንኤል መጽሐፍ ወይም ትንቢተ ዳንኤል ገና እስክንድር ሳይወለድ ከ200 ዓመታት በፊት ስለ እርሱ ትንቢት ተናግሮ ነበር። በትንቢተ ዳንኤል ምዕራፍ 8 ላይ የሚገኘው ባለ አንድ ቀንድ ፍየል የፋርስን አውራ በግ ወይም የሜዶንንና የፋርስን ንጉሥ ሲሰብረውና ግዛቱን ሲወርስ ዳንኤል በራእይ ተመልክቷል። ነገር ግን ይህ ቀንድ በኃይሉ ጫፍ ላይ እያለ ተሰበረ። ከእርሱም በኋላ መንግስቱ ለ4 ጀነራሎች ተከፈለ ይለናል። ታሪክ ደግሞ እንደሚነግረን እስክንድር በ32 ዓመቱ በድንገት ሲሞት ግዛቱ ለ4 ጀነራሎች ተካፍሏል። በኦርቶዶክስ ተዋሕዶ የብሉይ ኪዳን የቀኖና መጽሐፍቶች ውስጥ የሚገኘው መጽሐፈ መቃብያን ቀዳማዊ ምዕራፍ 1 ከቁጥር 1 እስከ 7 ላይ የእስክንድር ታሪክ በግልጽ ተመዝግቧል። የመቄዶንያው የፊልጶስ ልጅ እስክንድር ከኪቲም ምድር ወጥቶ የፋርስንና የሜዶንን ንጉሥ ድሪዮስን ከመታ በኋላ በሚል ይጀምራል። መጽሐፉ እስክንድር በምድር ላይ ያሉትን ነገስታት እንደታገለ የምድርንም ዳርቻዎች እንደወረሰ፣ ነገር ግን በትዕቢት ተሞልቶ በጽኑ ሕመም እንደወደቀና እንደሞተ በግልጽ ያስረዳል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስነ ጽሑፍ ውስጥ ዜና እስክንድር የተባለው ጥንታዊ የብራና መጽሐፍ ይገኛል። የሰነዶቹና የመጽሐፍቱ ታሪካዊ መረጃ። አንደኛ፣ የመጽሐፉ አመጣጥ። ይህ መጽሐፍ በ14ኛው ክፍለ ዘመን ወይም በ14ኛው ሴንቸሪ ኤዲ በአፄ አምደ ጽዮን ዘመነ መንግስት አካባቢ ከአረብኛና ከሱሪስት ወደ ግዕዝ ቋንቋ የተተረጎመና የተስተካከለ ነው። ዕውቁ የታሪክና የቋንቋ ተመራማሪ ሰር ዊሊያምስ በጅ በ1896 ዓ.ም ዘ ላይፍ ኤንድ ኤክስፕሎይትስ ኦፍ አሌክሳንደር ዘ ግሬት በሚል ርዕስ ከግዕዝ ወደ እንግሊዝኛ የተረጎመው ሰነድ እንደሚያሳየው ይህ መጽሐፍ በንጉሥ ቴዎድሮስ ዘመን በመቅደላ መድኃኔዓለም ቤተክርስቲያን ይገኝ የነበረ ብራና መጽሐፍ ነው። በዜና እስክንድር ላይ እስክንድር እንዴት ይገለጻል? በእነዚህ የብራና ድርሳናት ውስጥ እስክንድር እንደ ጻድቅና እግዚአብሔርን ፈሪ ንጉሥ ተደርጎ ይሳላል። ጣዖታትን ያጠፋ፣ የአንድ አምላክን ወይም የእግዚአብሔርን ሀልዎት ያመነ፣ ከነቢዩ ኤልያስና ከዮሐንስ መጥምቅ ጋር የተነጻጸረ፣ የጎግና የማጎግን አረመኔ ህዝቦች ዓለምን እንዳያጠፉ በታላቅ ብረትና የነሐስ ግንብ የከለከለ ንጉሥ ተደርጎ ይገለጻል። አሁን ትልቁን ጥያቄ እናንሳ። እስክንድር በእርግጥ ቅዱስ ነበር ወይስ አረመኔ ሰው? የታሪክና የቤተ ክርስቲያን ሊቃውንት ይህንን ልዩነት በጥበብ ይረዱታል። አንደኛ፣ ዓለም አቀፋዊ የታሪክ መስመር። እስክንድር የታሪክ ሰነዶች እንደሚመሰክሩት በ33 ዓመቱ በባቢሎን ሲሞት ሁለገብ የግሪክ አማልክትን የሚያመልክ አምላክ ነኝ ብሎ የቆጠረና አረመኔያዊ ጦርነቶችን ያካሄደ ንጉሥ ነበር። ሁለተኛው የመንፈሳዊና የብራናዊ ትርጓሜ እይታ ነው። በግዕዝ ብራናዎችና በጥንታውያን ምስራቃውያን ድርሳናት ወይም ዜና እስክንድር ላይ ያለው ትረካ ንጉሥ እስክንድር እንደ ተምሳሌትነት ይጠቀሙበታል። ዓለምን የሚያሸንፍ ጣዖታትን የሚሰብርና እግዚአብሔርን የሚያመልክ ንጉሥ አድርገው የጻፉበት ምክንያትም በወቅቱ የነበሩት ክርስቲያን
ደራሲያን ዓለማዊውን ታሪክ ክርስቲያናዊ ይዘት በመስጠት ለምዕመናን የሞራልና የሃይማኖት ትምህርት ማስተላለፊያ ስላደረጉት ነው። መጽሐፍ ቅዱስ ግን እስክንድርን እንደ አምላክ አገልጋይ ወይም ጻድቅ ሳይሆን በእግዚአብሔር የትንቢት ሰሌዳ ላይ የተጻፈ የዓለም ግዛት ኃይል እንደነበር ይነግረናል። ውድ ተከታታዮቻችን የንጉሥ እስክንድር ታሪክ የሚያስተምረን ትልቅ እውነት አለ። የዚህ ዓለም ንጉሶች፣ ኃያላንና ጀነራሎች ቢነሱም ዓለምንም ቢገዙ የመጨረሻው የዓለም ታሪክና የዘመን ባለቤት ግን ልዑል እግዚአብሔር ብቻ እንደሆነ ነው። የዛሬው ቪዲዮአችን ስለ እስክንድር የነበራችሁን እውቅና እንዳሰፋላችሁ ተስፋ እናደርጋለን። እናንተስ ስለ ንጉሥ እስክንድር ታሪክ ምን ታስባላችሁ? አስተያየታችሁን በኮመንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ ሼር አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ ይሁኑ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።